ሰላም ጤና ይስጥልን የአሻም ተከታታዮች እንደምን አላችሁ? ለዛሬ ለረቡዕ ጥቅምት 5 ቀን 2018 ያዝንላችሁ የአሻም 7 ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ ሙሐመድ ንጉስ አብዱ አብሬያችሁ ቆይታ አደርጋለሁ። በቅድሚያም ርዕሰ ጉዳዮቹን በማስተዋወቅ እንጀምራለን። በአምራች ኢንዱስትሪ ዘርፉ በመጀመሪያ ሩብ ዓመት ወደ ውጭ ከተላኩ ምርቶች 97.2 ሚሊዮን የአሜሪካ ዶላር ተገኘ። ኢትዮጵያ በቤጂንግ 30 ቃል ኪዳን በመፈጸም ረገድ በርካታ ውጤታማ ስራዎችን መስራቷ ተገለጸ። በኢትዮጵያ በየዓመቱ በቋሚነት ዲፕሎማሲያችን እና ዲፕሎማቶቻችን በሚል የኢትዮጵያ ዲፕሎማሲ ቀን ተብሎ የሚከበርበት አሰራር እንደሚዘጋጅ ተነገረ። በአምራች ኢንዱስትሪ ዘርፉ በመጀመሪያ ሩብ ዓመት ወደ ውጭ ከተላኩ ምርቶች 97.2 ሚሊዮን የአሜሪካን ዶላር ተገኘ። ባለፉት 3 ወራት በአምራች ኢንዱስትሪ ዘርፉ ኤክስፖርት በተደረጉ ምርቶች 97.2 ሚሊዮን የአሜሪካ ዶላር የውጭ ምንዛሬ መገኘቱና አፈጻጸሙም ከተያዘው እቅድ አኳያ 92 በመቶ መድረሱ ተነገረ። ይህ የተገለጸው ኢንዱስትሪ ሚኒስቴር ጥሩ የኤክስፖርት አፈጻጸም ካላቸው አምራች ኢንዱስትሪዎች ጋር የ2018 በጀት ዓመት የሩብ ዓመት የኤክስፖርት አፈጻጸም በተመለከተ ውይይት ባካሄደበት ወቅት ነው። የውይይት መርሃ ግብሩን የመሩት የኢንዱስትሪ ሚኒስትር መላኩ አለበል አምራች ኢንዱስትሪዎች ከመንግስት ማግኘት ያለባቸው ድጋፍና ክትትል ለማግኘት ተአማኒና ግልጽ መረጃ መስጠት እንዳለባቸው አስገንዝበዋል። የውይይቱ ተሳታፊ አምራች ኢንዱስትሪዎች በ2018 በጀት ዓመት ከዘርፉ የመንግስት ኃላፊዎች ጋር በወር 2 ጊዜ በአካልና በበይነ መረብ እየተገናኙ መወያየታቸው መጀመራቸውን በርካታ ችግሮቻቸው እንዲፈቱ ማስቻሉንም ተናግረዋል። አፈጻጸሙም ከባለፈው በጀት ዓመት ተመሳሳይ ሩብ ዓመት ጋር ሲነጻጸር በ45 በመቶ ማደጉን ያሳያል ብለዋል። መረጃው የኢንዱስትሪ ሚኒስቴር ነው። ኢትዮጵያ የቤጂንግ 30 ቃል ኪዳን በመፈጸም ረገድ በርካታ ውጤታማ ስራዎችን መስራቷ ተገለጸ። በሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ የሴቶች ጉዳይ ላይ የሚመክር ዓለም አቀፍ የመሪዎች ጉባኤ በቤጂንግ ቻይና በተካሄደበት ወቅት ነው ይህን የገለጹት። የተለያዩ ሀገራት መሪዎች የተሳተፉበት በሴቶች ጉዳይ ላይ የሚመክር ዓለም አቀፍ የመሪዎች ጉባኤ በቤጂንግ ቻይና በቻይና ኮንቬንሽን ማዕከል ተካሂዷል። ይህ ዓለም አቀፍ ጉባኤ የተከፈተው በቻይናው ፕሬዚዳንት ሺጂፒንግ ሲሆን የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና ሙሐመድን ጨምሮ የተለያዩ ሀገራት መሪዎችም በጉባኤው ላይ መልእክት አስተላልፈዋል። በዚሁ ጉባኤ ላይ በኢትዮጵያ በኩል የተመራ ልዑካን ቡድን ተሳትፎ ያደረገ ሲሆን ኢትዮጵያ የቤጂንግ 30 ቃል ኪዳን በመፈጸም ረገድ በርካታ ውጤታማ ስራዎችን መስራቷ ተገልጿል። በተጨማሪም ጉባኤው የሴቶችን መብት ጥበቃ የበለጠ ለማጎልበትና ተሳትፎና ተጠቃሚነታቸውን ለማሳደግ እንዲሁም ተጨባጭ ተደማሪ ውጤቶችን ለማምጣት ትልቅ እድል የሚሰጥ መሆኑን በመግለጽ ዓለም አቀፍ ተቋማትና የቻይና መንግስትም በዚህ ረገድ እያደረጉ ያሉትን ድጋፍ አጠናክረው እንዲቀጥሉ ጥሪያቸው አስተላልፈዋል። መረጃው የሴቶችና ማህበራዊ ጉዳይ ሚኒስቴር ነው። በኢትዮጵያ በየዓመቱ በቋሚነት ዲፕሎማሲያችንና ዲፕሎማቶቻችን በሚል የኢትዮጵያ ዲፕሎማሲ ቀን ተብሎ የሚከበርበት አሰራር እንደሚዘጋጅ ተነገረ። የውጭ ጉዳይ ሚኒስቴር ሰራተኞችና ተጠሪ ተቋማት በትላንትናው ዕለት የኢትዮጵያ የዲፕሎማሲ ቀን አክብረዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኢትዮጵያ ዲፕሎማሲ ቀን በማስመልከት በተዘጋጀው የዲፕሎማቶች ቤተሰባዊና የአብሮነት ምሽት ላይ ባደረጉት ንግግር ካሁን በኋላ በኢትዮጵያ በየዓመቱ በቋሚነት ዲፕሎማሲያችንና ዲፕሎማቶቻችን በቋሚነት የኢትዮጵያ ዲፕሎማሲ ቀን ተብሎ የሚከበርበት አሰራር እንደሚዘጋጅ ገልጸዋል። ሚኒስትሩ የኢትዮጵያ ዲፕሎማሲ ቀን ከተሰናዳው ቤተሰባዊ የራት ምሽት በተጨማሪ በተለያዩ መርሃ ግብሮች ባለፉት ቀናት ሲከበር መቆየቱን ገልጸዋል። በአፍሪካ ህብረት አዳራሽ ተማሪዎች የሞዴል አፍሪካ ዩኒየን ሲሙሌሽን ጉባኤና በእንጦጦ ፓርክ የተካሄደውን የዲፕሎማቶች ስፖርታዊ ውድድር ጠቅሰዋል። የምስለ ዲፕሎማሲ ጉባኤ ዋና ግቡን ተተኪና የነገ ፓን አፍሪካኒዝም እሳቤን የተላበሱ ኢትዮጵያውያን ዲፕሎማቶችን ለማፍራት ታሳቢ ያደረገ እንደነበር ተናግረዋል።
ዶክተር ጊዲዮን ጢሞቴዎስ በተመቸ ሁኔታ የሚሰራ ብቻ ሳይሆን ፈተና በሞላባቸው፣ ግጭት ባለባቸው፣ አለመረጋጋት ባየለባቸው፣ ተፈጥሯዊና ሰው ሰራሽ አደጋ በሚያዘወትራቸው ሀገራት ጨምሮ የሚሰራ መስዋዕትነትን የሚጠይቅ ሙያ መሆኑን መናገራቸው አሻም ከውጭ ጉዳይ ሚኒስቴር ያገኘችው መረጃ ይጠቁማል። የአፍሪካ በሽታ መከላከያ እና መቆጣጠሪያ ማዕከል የመድኃኒትና የሕክምና መሳሪያዎችን አቅርቦት ለአፍሪካ ሀገራት ለመጀመር የሚረዳ አህጉራዊ ውይይት መድረክ ተካሄደ። የኢትዮጵያ ጤና ሚኒስቴር ከአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል ጋር በመተባበር በአፍሪካ የተቀናጀ የመድኃኒትና የሕክምና መሳሪያዎች ግዥና አቅርቦት ሜካኒዝም ጅምር ላይ ከፍተኛ ደረጃ ላይ ያለው ውይይት አካሂደዋል። ሜካኒዝሙ አፍሪካ ሲዲሲ በጋራ በሚሰበሰብ ፈንድ የመድኃኒት ምርቶችና ክትባቶችን በመግዛት ለአባል ሀገራት ማሰራጨትና የሀገር ውስጥ ምርትን ለማበረታታት የሚያስችለው ነው። በዝግጅቱ ላይ ንግግር ያደረጉት የጤና ሚኒስትር መቅደስ ዳባ የአፍሪካ ዋነኛ የጤና ስርዓት ተግዳሮቶችን አንዱ የመድኃኒትና የሕክምና መሳሪያዎች ግዥና አቅርቦት መሆኑን ጠቁመዋል። አፍሪካ ሲዲሲ ይህንን አሳሳቢ ችግር ለመፍታት ላደረገው አመራርም አመስግነዋል። ስብሰባው ከተለያዩ ሀገራት የተቀናጀ የመድኃኒትና የሕክምና መሳሪያዎች ግዥና አቅርቦት ልምድ ለመቅሰምና ቀጠናዊ ትብብርን የበለጠ ውጤታማ ለማድረግ እንዲሁም ደግሞ ሀገራዊ ቅድሚያ የሚሰጣቸው ጉዳዮች ለመለየት ጠቃሚ መድረክ ነው ብለዋል። የጤና ሚኒስትር ዴኤታ ፍሬህይወት አበበ ኢትዮጵያ ለሀገር ውስጥ ፋርማሲዩቲካል ምርቶች ቅድሚያ እንደምትሰጥ ገልጸው በአህጉራዊ ትብብር የአፍሪካ ሀገራት በጋራ ከፒፒኤም ተጠቃሚ እንዲሆኑና ዘላቂ የጤና ስርዓቶችን መገንባት እንደሚቻልም ጠቁመዋል። ውይይቱ በአህጉሪቱ አጠቃላይ የህዝብ ጤናና የሀገር ውስጥ ኢንዱስትሪ እድገትን ወደሚረዳ ወደ አንድ ግልጽና ቀልጣፋ የግዥ ሂደት ለማምጣት ክልላዊ ጥረቶችን በማጣጣም ረገድ ትልቅ ምዕራፍን አሳይቷል። ኢትዮጵያ የተቀናጀ መድኃኒትና የሕክምና መሳሪያዎች ግዥና አቅርቦት ትግበራ ለመጀመር የመግባቢያ ሰነድ ከፈረሙ 10 ሀገራት አንዷ ናት። ተመልካቾቻችን ለዕለቱ ያዝንላችሁ ዜናዎቻችን ከመቋጨታችን በፊት በድጋሜ ርዕሰ ጉዳዮቹን እናስታውሳችሁ። በአምራች ኢንዱስትሪ ዘርፉ በመጀመሪያ ሩብ ዓመት ወደ ውጭ ከተላኩ ምርቶች 97.2 ሚሊዮን የአሜሪካ ዶላር ተገኘ። ኢትዮጵያ በቤጂንግ 30 ቃል ኪዳን በመፈጸም ረገድ በርካታ ውጤታማ ስራዎችን መስራቷ ተገለጸ። በኢትዮጵያ በየዓመቱ በቋሚነት ዲፕሎማሲያችን እና ዲፕሎማቶቻችን በሚል የኢትዮጵያ ዲፕሎማሲ ቀን ተብሎ የሚከበርበት አሰራር እንደሚዘጋጅ ተነገረ። ለዛሬ ለረቡዕ ጥቅምት 5 ቀን 2018 ያዝንላችሁ የአሻም 7 ዜናዎቻችን በዚሁ ተቋጭተዋል። እኔ መሐመድ ንጉስ አብዱ አብራችሁ ቆይታ አድርጌ ነበር። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ እንዲሆንላችሁ እንመኛለን። አሻም ለሁላችን።